በተባበሩት አረብ ኤምሬት የሥራ ገበያ ቀጥሎ እየተስፋፋ ነው። በግንባታ፣ በንግድ፣ በሎጂስቲክና በአገልግሎት ዘርፎች ላይ ብዙ የሥራ ዕድሎች እየተፈጠሩ ናቸው። መንግስትም የሰራተኞችን መብት እንዲጠብቅ ቁጥጥርን እያጠናከረ ይገኛል። በተለይም የደሞዝ ክፍያና የሥራ ሰዓት ጉዳዮች ላይ። በሳውዲ አረቢያ ኢኮኖሚ ለውጦች በፍጥነት እየተጠናከሩ ናቸው። ከነዳጅ ውጭ ዘርፎች ላይ ኢንቨስትመንት መጨመሩ የሥራ ዕድልን አሳድጓል። በግንባታና በመሠረተ ልማት ብዙ ፕሮጀክቶች ብዙ ሰዎች ተቀጥረዋል። ለውጭ ሀገር ሰራተኞችም ግልጽ ሕጋዊ መመሪያዎች ተጠናክረዋል። ኳታር በንግድና በሎጂስቲክስ ዘርፍም እድገት እያሳየች ነው። የመንግስትና የግል ዘርፍም ትብብር በመጠናከር አዲስ ፕሮጀክቶች ተጀምረዋል። ይህም ለሰራተኞች ተጨማሪ ዕድል ፈጥሯል። በኩዌትና በኦማንም የኢኮኖሚ መዋቅር ማሻሻያ በቀጥታ እየተካሄደ ነው። መንግስታትም የህግ አፈጻጸምን በማጠናከር የገበያ ታማኝነትን ለማረጋገጥ እየሰሩ ናቸው። በአጠቃላይ የገልፍ ሀገሮች በኢኮኖሚ፣ በስራ ዕድልና በህጋዊ አስተዳደር ዘርፍ የተሻለ አቅጣጫዎች ላይ እየተጓዙ ናቸው። ይህም ለሰራተኞችና ለንግድ ተቋማት አዲስ ተስፋ ፈጥሯል። በዩኤ ውስጥም የሥራ ሁኔታ በተለይ ለውጭ ሀገር ሰራተኞች ትኩረት እየተሰጠበት ነው። የሥራ ኮንትራት ግልጽ መሆንና የደሞዝ ክፍያ በጊዜ መፈጸም እና የእረፍት መብት መከበር በቁጥጥር ስር ገብተዋል። ብዙ ሰራተኞች ከዚህ በፊት የነበሩት ችግሮች እየቀነሱ መሆናቸው እየተገለጸ ነው። በዱባይ የንግድና የቱሪዝም እንቅስቃሴ ከፍተኛ መሆኑ ቀጥሎ እያሳየ ነው። አዳዲስ ፕሮጀክቶች መከፈታቸው ተጨማሪ የሥራ ዕድሎችን ፈጥረዋል። በተለይም በሆቴል፣ በግዥ ማዕከላትና በአገልግሎት ዘርፎች። በሳውዲ አረቢያ የህግና የስርዓት ማሻሻያ ቀጥሎ እየተፈጠረ ነው። መንግስት ሰራተኞችና አሰሪዎች መብታቸውን እንዲያውቁ መረጃ እየሰጠ ነው። ይህም በስራ ቦታ ውስጥ ግጭት እንዳይፈጠር ይረዳል። ኳታር በኢንፍራስትራክቸርና በንግድ ፕሮጀክቶች ላይ እድገት እያሳየች ነው። መንግስት ፕሮጀክቶችን መብዛታቸው ለብዙ ሰዎች የስራ ዕድል ተፈጥሯል። በተለይ በሎጂስቲክና በግንባታ ዘርፍ ፍላጎት እየጨመረ ነው። በኦማን የኢኮኖሚ ልማት ከዓመት ወደ ዓመት እያሻሻለ ነው። መንግስት የግል ንግድን መደገፍ አዲስ የሥራ መድረኮችን እየፈጠረ ነው። ይህ ለወጣቶችና ለውጭ ሰራተኞች ተስፋን ፈጥሯል። በአጠቃላይ በገልፍ ሀገሮች ውስጥ የኢኮኖሚ እድገት፣ የሥራ ዕድልና የህጋዊ ቁጥጥር መጠናከር ቀጥሎ እየተሳካ ነው። ይህ ደግሞ ለሰራተኞች የተሻለ የሥራ ዕድልና የኑሮ ሁኔታን ያመጣል። የዛሬው ዜና የነበሩ ውድ አድማጭ ተመልካቾቻችን ኢትዮጵያ ሰላም ትሁን፣ እናንተ ሰላም ሆኖ ቸር እደሩ።